ኤችአይቪ በመሳሳም ይተላለፋል ወይና ኤችአይቪ ያለው ሰው ደሙን ብንነካው ቫይረሱ ይተላለፍብናል ወይ የሚሉ ሁለት ጥያቄዎች ተጠየቋሉና እነዚህ ጥያቄዎች መልስ ለመስጠት ነው። ቪዲዮዎችን ከወደዳችሁ ፎሎ፣ ላይክ እና ሼር ማድረጋችሁን አትርሱ። በመሳሳም ሊተላለፍ ይችላል የሚለው መልሱ ምንድነው? መልሱ አይተላለፍም ነው። ምክንያቱም ምንድነው? ቫይረሱ ምራቅ ውስጥ ስለሌለ ነው። ቫይረሱ ምራቅ ውስጥ ቢኖርም ወዲያውኑ በገባ ጊዜ ስለሚጠፋም ነው። ሊተላለፍበት የሚችልበት ሁኔታ በሁለቱም ጥንዶች አፍ ውስጥ ለምሳሌ ከፍተኛውን የድድ መድማት፣ ቁስሎች ካሉ በዚህ ሁኔታ ሊተላለፍ ይችላል፣ ያው ከተሳሳሙ ሰዎች ማለት ነው። ይህ ሁኔታ ግን በአንድ ጊዜ የሚከሰትበት አጋጣሚ በጣም አነስተኛ ነውና ስለዚህ በአጠቃላይ በመሳሳም አይተላለፍም፣ እንደማይተላለፍ ነው ቫይረሱ ማለት ነው። ሁለተኛው ጥያቄ ቫይረሱ ያለበት ሰው ደሙ ሰውነታችን ቢነካን ቫይረሱ ይተላለፍብናል ወይ ለሚለው በአጠቃላይ ምንድነው ቆዳችን ላይ ካረፈ ደሙ አይተላለፍም ነው። ሊተላለፍበት የሚችልበት ሁኔታ ምንድነው? ለምሳሌ ቆዳችን ላይ ቁስሎች፣ አዲስ የሆነ ቁስል ካለ እና ደሙ እዛ ቁስል ላይ ካረፈ ሊተላለፍ ይችላል ነው እንጂ ኖርማሊ ምንም ያልሆነ ቆዳችን ወይ ሰውነታችን ክፍል ላይ ደሙ ቢያርፍ አይተላለፍም ነው። ሌላው አብሮ በመብላት አብሮ በመጠጣት ኢቨን ብርጭቆ መጋራት፣ መተቃቀፍ፣ ለምሳሌ መጸዳጃ ቤት መጋራት፣ እንደዚህ ሁኔታዎች ቫይረሱ እንዲተላለፍ አያደርጉም ነው።